ባለቤቴ ጥላኝ ስትወጣ ቤቴ ውስጥ የቀረው የልጄ የሞተበት ቀን ትዝታ ብቻ ነበር። ድምፄ ስለጠፋ እባክሽን አትሂጂ ብዬ መለመን እንኳን አልቻልኩም ነበር። ግን መሄዷ ጥሩ ነው፣ ምክንያቱም ከጀርባዬ የመሳሳለት ምንም ነገር የለም። ህግ ለልጄ ፍትህ ሊሰጠኝ አልቻለም። ፖሊሶች የገዳዮችን ፎቶ ግንብ ላይ ለጥፈው ከመጠበቅ ውጭ ምንም ያደረጉት ነገር የለም። ስለዚህ እኔ ራሴ ህግ ለመሆን ወሰንኩኝ። የልጄ እንደሚጠጡት እነዚህ አውሬዎች ዛሬ ምሽት እኔ ማን እንደሆንኩ ያውቃሉ። በአንድ ምስኪን አባት እጅ የሚመጣውን ፍርድ እያንዳንዱ ይቀበሉታል። እበቀላቸዋለሁ። ብራይን እባላለሁ። ከአንድ ዓመት በፊት በዚች የገና ምሽት እኔና ባለቤቴ ከትንሽ ልጃችን ጋር ሆነን ጓሮ የተጫወትን ነው። በማዕከላችን ያለው ሳቅ፣ ጨዋታ፣ ፍቅር ብቻ ነበር። ነገር ግን በድንገት ያ የደስታ ድባብ በሰከንድ ውስጥ ወደ ሲኦል ተቀየረ። ሁለት እርስ በርስ የሚፋለሙ የወንበዴ ቡድኖች መኪናቸውን እያሽከረከሩ በየመንገዱ መታኮስ ጀመሩ። እኔና ባለቤቴ ልጃችንን ከልለን መሬት ላይ ወደቅን። ወንበዴዎቹ ጥለው ሲሄዱ ግን የልጄ ልብስ በደም ተሸፍኖ አገኘሁት። ልጄ በጥይት ሕይወቱ አለፈች። በከፍተኛ ቁጣና እብደት መኪናቸውን ተከትዬ ሮጥኩ። ነገር ግን መኪናው አልቆመችም። እንዲያውም ዞረውን የማሳደድ ጀመሩ። መሬት ላይ ተንከባለልኩ። አፌን ከፍቼ እንዳልጮህ ጉሮሮዬ ላይ በድጋሚ ተኮሰብኝ። ሆስፒታል ውስጥ ሳለው መርማሪ ዴኒስ ሊጠይቀኝ መጥቶ ቢዝነስ ካርዱን ጥሎልኝ ወጣ። እኔ ግን ንቃተ ህሊናዬ ሲመለስ መጮህ ፈለግኩ፣ ማልቀስ ፈለግኩ፣ ግን አልቻልኩም። ድምፄ ለዘላለም ጠፍቷል። ልክ በህልም ውስጥ እንዳለ ሰው አፌ ይከፈታል እንጂ ድምፄ አይወጣም። ወደ ቤት ስመለስ የገናው ትዝታ በሀሳቤ ላይ ማዕበል ሆነብኝ። ሚስቴ ከበስተጀርባዬ መጥታ አቀፈችኝ። ቤቴ ውስጥ እያንዳንዱ ነገር ልጄ በሞተበት ቀን እንደነበረ ነው የተቀመጠው። አንድ አባት ሊሸከመው የማይችለው ትልቁን የልብ ስብራት ተሸከምኩ። ጋዜጣው ላይ በቡድኖች መጋጨት ምክንያት አንድ ንጹሕ ሕፃን ሞተ የሚለውን ዜና ሳነብ ቁጣዬ ገንፍሎ ወጣ። በቃ መጠጣት ጀመርኩ። ሚስቴ ይህንን ስቃይን በዝምታ ትመለከት ነበር። ነገር ግን እኔ ራሴን ጥዬ አልቀረሁም። ያ የበቀል ዘር በአእምሮዬ ውስጥ በቀለ። ወደ ፖሊስ ጣቢያ ሄድኩ። ለመርማሪው ዴኒስ የጉዳዩን ሂደት የምጠይቅ መስዬ ቢሮ ውስጥ ጠበቅኩት። ዴኒስ ወደ ውጭ በወጣበት ቅጽበት ከበስተጀርባው ባለው ግንብ ላይ የተለያዩ የቡድን አባላት ፎቶዎች ተለጥፈው አየሁ። የልጄ ገዳዮች ናቸው። ወዲያውኑ ስልኬን አውጥቼ መረጃዎቻቸውን በሙሉ ፎቶ አነሳዋቸው። በተለይ ያንን ያቆሰለኝን ባለ ራሰ በራውን ፕሌይን። ዴኒስ ሲመለስ እኔ ልወጣ ስለ አይኖቼን አየኝ። በአይኖቼ ውስጥ የበቀልና የጥላቻ እሳት መነሳቱን ያነበበ ይመስላል። ቤቴ እንደደረስኩኝ ፎቶቻቸውን ግድግዳ ላይ ለጠፍኳቸው። ልጄ በሞተበት 1ኛ ዓመት የገና ምሽት እንደምበቀላቸው ምልክት አደረኩ። በቀሌ ከዚህ ሰከንድ ጀመረ። አሁን ተራ ምስኪን አባት አይደለሁም። ራሴን ወደ ጦር መሳሪያነት መለወጥ ጀመርኩ። መጀመሪያ ላይ ቀላል የአካል ብቃት እንቅስቃሴዎችን እንኳን መስራት የማልችል ሰውዬ ቀንና ሌሊት ሳልተኛ በከባድ ክብደት ማንሳት ተወጠርኩኝ። ሰውነቴን እንደ ብረት አጠነከርኩ። በመቀጠል ወደ መኪና አከፋፋይ ጋር ሄጄ አሮጌ መኪና ገዛው። ቤት ውስጥ መኪናውን እንደ ታንክ ማሻሻልና ብረቶቹን መበየር ጀመርኩ። በየቀኑ የጅራፍና የብረት ድምፅ ይሰማል። ባለቤቴ ልጃችን በቀይ የተዘጋጀው እንደሆነ አውቃለች። ትረዳኛለች፣ ግን ልታስቆመኝ አልቻለችም። ጠንካራ አካል ብቻውን አይበቃም። ክፋትን ለመቅጣት ትክክለኛ የተኩስ ችሎታ ያስፈልጋል። መጀመሪያ ላይ መተኮስ ሲጀምር ጥይቶቼ በሙሉ ስተው ነበር። ነገር ግን ተስፋ ሳልቆርጥ እያንዳንዱን የጦር መሳሪያ አወቃቀርና አጠቃቀም በጥንቃቄ ነው። እያንዳንዱ ጥይት ኢላማውን እስኪያገኝ ድረስ ተለማመድኩ። በዚህ መሃል ግን የሚስቴ አእምሮ በየቀኑ በሚታየው የጦርነት ዝግጅት ምክንያት ተሰባበረ። አንድ ቀን ምሽት ላይ ምንም ሳንነጋገር ተቃቅፈን አደረን። እሷ ልትወኝና ጥላኝ እንደምትሄድ አወቅኩ። ፍቅራችን ስለጠፋ ሳይሆን ለጊዜው መለያየታችን የተሻለ ምርጫ ስለሆነ ነው። እንባዋን አብሳ ሻንጣውን ይዛ ወጣች። የሚስቴ መሄድ ግን ከጀርባዬ ምንም የሚያስጨንቀኝ ነገር እንዳይኖር ነፃ አድርጎኛል። አሁን ሰውነቴ እንደ ወታደር ሆኗል። መኪናን በፍጥነት የማሽከርከር ሚስጥር ገብቶኛል። የወንበዴዎችን እንቅስቃሴ ለማጥናት ሌሊቱን ሙሉ እከታተላቸው ነበር። የፕሌይ ቡድን አባል የሆነው አንቶኒ የተባለ ሰው ትልቅ የጉዞ ቦርሳ ይዞ ከመኖሪያ ህንፃው ወጥቶ መኪና ውስጥ ሲገባ አየሁት። አንድ ቀን ምሽት በመስኮት በኩል ተደብቄ ወደ አንቶኒ ቤት ገባው። አንቶኒ ድምፅ ሰምቶ ሊያይ ሲወጣ በድንገት አርፍጬ መታወት። ወደ ቤት የምድር ቤት ወስጄ በገመድ ዘግዝቄ ያሰርኩት። ማንነቴ እንዳይታወቅ የብየዳ ጭንብል አደረግኩ። ግድግዳ ላይ የተለጠፉ የወንጀል መረጃዎች ሲያይ አንቶኒ በጥልቅ ፍርሃት ተዋጠ።
ይሄ ሰው ማን ነው? ምን አደረኩት? እያለ ግራ ተጋባ። እኔ ግን አስቀድሜ በጽሁፍ ያዘጋጇቸውን ጥያቄዎች አሳየሁት። እንዴት አድርገው ገንዘብ እንደሚያጭበረብሩና ወንጀልን እንዴት እንደሚፈጽሙ በግድ አስቀድጄ ጠየቅኩት። ነገር ግን በድንገት አንቶኒ ገመዱን በጥሶ ቢላዋውን ቀማኝና በኃይል ወጋኝ። ይህ እውነተኛ የመጀመሪያ ውጊያ ስለነበር ልምድ አጥቼ ነበር። ነገር ግን በከባድ ተጋድሎ መልሼ መታወትና አሸነፍኩት። ዲሴምበር 24 የበቀሉ ዋዜማ ቀን መጣ። መሳሪያዎችን አዘጋጀው። ከዚያም ልጄ ሊከፍተው ያልቻለውን የገና ስጦታ ይዤ ወደ መቃብሩ ሄድኩ። የመቃብሩን ድንጋይ እየነካው በዝምታ አለቀስኩ። ልጄ ሆይ ዛሬ ምሽት ሁሉንም እበቀላቸዋለሁ አልኩት። በዚያኑ ምሽት የታሰረውን አንቶኒን በመረጃ አስደግፌ መርማሪ ዴኒስ ቤት ደጃፍ ላይ ጥዬ ሄድኩኝ። ዴኒስ ፖስታውን ሲከፍተው በውስጡ የፕላያ ቡድን ሚስጥር፣ የገንዘብ ማተሚያ ቦታዎችና የአንቶኒን ኑዛዜ በዩኤስቢ ተጭኖ አገኘ። ወዲያውኑ የድሮውን የልጄ መዝገብ አስታወሰ። እኔ ወደ ፕላያው መደበቂያ እየሄድኩ ሳለ በፖሊስ ሬዲዮ በአቅራቢያ ዘረፋ መኖሩን ሰማሁ። ወደ ቦታው ሄጄ ሁለት ትላልቅ ወንበዴዎችን አገኘኋቸው። መኪናዬን በከፍተኛ ፍጥነት እየነዳው ገጨኋቸው። ይህ ለመጀመሪያ ጊዜ ሰው የገደልኩበት ቅጽበት ስለነበር በጥልቅ አዘንኩ፣ ደነገጥኩ። ነገር ግን ወደ ኋላ ማለት የለም። የአንቶኒ የተቆረጠ እጅ በፓኬት አሽጌ ወደ ፕላያ ቅጥር ግቢ ውስጥ ወረወርኩለት። ፕላያ የተቆረጠውን እጅ ሲያይ ይህንን ያደረገው ሌላኛው ተቀናቃኝ ቡድን ወይም የሩሲ ቡድን መስሎት ወዲያውኑ ጦርነት አወጀ። ሁለቱ ቡድኖች እርስ በርስ በከፍተኛ የጥይት እሩምታ መዋጋት ጀመሩ። በመሃል ገብቼ ወታደሮቻቸውን አንድ በአንድ መግደል ጀመርኩ። አንደኛው ወሮ በላ ይህንን ውጊያ በስልኩ ቀርጾ በቀጥታ ስርጭት ለፕላያ ያሳየው ነበር። ፕላያ በስልኩ እኔ መኪናን እያሽከረከርኩ ሰዎቹን ስጨርሳቸው ሲያይ በፍርሃት ተዋጠ። ይህ ሰው ማን ነው እያለ ጨነቀው። ያንን ቪዲዮ የሚቀርጸውን ሰው የሞቱን ቪዲዮ ቀጥታ ለፕላያ ላኩለት። ፕላያ አሁን እኔ ማን እንደሆን ካወቀ ብራይንን ለገደለ $5000 እሰጣለሁ ብሎ በቡድኑ ቻት ለጠፈ። በመቀጠል ሌላኛው መሪ ሩይዝን አገኘሁት። በመኪናው እያሳደደኝ መጣና በከፍተኛ ኃይል ተጋጨን። መርማሪው ዴኒስ ሬዲዮን ሰምቶ ወደ ቦታው መጣ። እኔ ግን በዚያ መጋዘን ውስጥ ገብቼ የታችኛውን ፎቅ ሙሉ በሙሉ አጸዳሁት። ወደ ላይኛው ፎቅ ስወጣ ግን የጠላት ጦር እንዳይከተለኝ ከታች ፈንጂ አጠመርኩ። ጣሪያው ላይ ሩይዝ ጠብቆኝ ነበር። እሱ በሰውነቱ በጣም ትልቅ ስለነበር እኔን አሸንፈኝና መሬት ላይ ጥሎኝ ሊገድለኝ ሲል ከታች ያጠመርኩት ፈንጂ በከፍተኛ ኃይል ፈነዳ። ያ ፍንዳታ የሩይዝን ትኩረት ሲሰርቀው እኔ አጋጣሚውን ተጠቀምኩ፣ ደመሰስኩ። መርማሪው ዴኒስ ጣሪያው ላይ ሲደርስ በሬሳ የተሞላ ነበር። እኔ ቆስዬ ጥይት እየቀየርኩ ሳለ ዴኒስ መጣ። የአባትነት ስቃይን ስሜት ተረድቶ መሳሪያውን ቀስ አድርጎ አወረደው። ነገር ግን በድንገት ከበስተጀርባችን ሌላ ተኩስ ተከፈተብንና ሁለታችንን ተመታን። ተያይተን ቦታ ቀየርን። አንዲት ሴት ወንበዴ ስታለቅስ አየውና ልጄ ትዝ ብሎኝ ለመተኮስ አመነታው። ያቺ የተረገመች አሳዛኝ ደግነቴ ግን ልታስገድለኝ ነበር። እሷ መሳሪያዋን መዛ ዴኒስን 2 ጊዜ መታችው። በመጨረሻም ገደልኳት። አዎ ማመንታት ሁልጊዜም ዋጋ ያስከፍላል። በመጨረሻም ደም እየፈሰሰኝ ወደ ፕላያ ክፍል ገባው። ፕላያ መጣ። እኔ የመዋጋት አቅሜ ሙሉ በሙሉ አልቋል። ፕላያ መሳሪያውን ግንባሬ ላይ ደግኖ ሊገድለኝ ሲል መርማሪ ዴኒስ ከጀርባ ሆኖ ፕላያን መታው። ነገር ግን ዴኒስ ልምድ ስለሌለው በአንድ ጥይት አልገደለው። ፕላያ መሬት ላይ ወድቆ ገና ህይወቱ እያለ እኔ የቀረችኝን የመጨረሻ ህይወት ኃይል ተጠቅሜ ዘለልኩበትና ልጄን የአውራኬን ክፋይን የገደለውን ፕላያን በገዛ እጁ ጨረስኩት። ታሪካችንም እዚህ ላይ ያበቃል። በቀል ግን የልጁን ባዶነት ሊሞላ አልቻለም። በቀጣይ የትኛውን ፊልም እንድሰራላችሁ ትፈልጋላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ላይክ፣ ሰብስክራይብ ማድረግም እንዳይረሳ። ስለተከታተላችሁን አመሰግናለሁ። ቻው